መንዙማ ላይ ረውዳ የሚለውን ቃል ሰምታችኋል። ሽሊላ ሽሊላ የሚለው እሁድ በሚያባባ መንዙማ ላይ ያ አዩሃል በድሩ የተቀመጥኩበት ከተማው ማማሩ ናፋቂው ተጎዳ ርቆት ሀገሩ ያ የሚያምረው ቀይ ረውዳው ሰፈሩ ሚንበሩ ሚህራቡ የብረት አጥሩ ይላል። ሌሎች መንዙማዎችም ላይ ረውዳ የሚለው ቃል በተደጋጋሚ ይሰማል። የመንዙማው ንጉስ ሼክ መሐመድ አወል ሐምዛ ሽሊላ በሚለው ሆድ በሚበረብረው መንዙማው ቀጣይ ሰነኞች ላይ እንዲህ ይላሉ። ውዴታው ያደባው በየደረሰበት ያሰኘዋል ጀዝባው እንደ ገደል ውሃ አይታገድምባው ስሙት ሲነሳ ሆዱን እያባባው ቢጠሩት አይሰማ ቢመክሩት አይገባው ቀልቡን ትዝ እያለው ረውዳና ቆባው። አው የአንዳንዱ ሙሂብ ሐለት የሚገርም ነው። ረሱል ሰለላሁ ዐለይሂ ወሰለም ፍቅር እንደ ሌላ መጅኑን ሊያብድ ይችላል። ወተትና ማር ቢቀርብለትም ጉዳዩ አይደለም። ለአለባበሱ ላይ ጨነቅ ይችላል። በፍቅር ከንፉ ራሱን ይጥላል። የሐቢበላህ ሰለላሁ ዐለይሂ ወሰለም ስም ሲነሳ ሆዱ ይባባል። ከሰው ጋር ሆኖ ከሰው የተነጠለ ነው። ቢመክሩትም አይገባውም። ያለው አማራጭ ረሱልን ሰለላሁ ዐለይሂ ወሰለም እየናፈቀ እንደ አህመድ አልሃዲ ፍግም ማለት ብቻ ነው። በተለይ መዲናን ዘይሮ የመጣ እንደሆነ ናፍቆት ያንገበግበዋል ነው ብላችሁ ማዲሁ እንዳለው ቀልቡን ትዝ እያለው አላል። እንደው አላህ ወፍቋችሁ ወይ ይወፍቀንና መዲናን ከዘየራችሁ በመስጂዱ አካባቢ በአይሻ ረዲየላሁ ዐንሃ ቤትና በረሱላህ ሰለላሁ ዐለይሂ ወሰለም ሚንበር መሃል የሚገኝ ቦታ አለ። ረውዳ የሚባለው እሱ ነው። ቡኻሪ በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ በእኔ ቤትና ሚንበር መሃል ከጀነት መናፈሻዎች አንዱ የሆነ ረውዳ መናፈሻ የአትክልት ቦታ አለ ብለዋል። ረውዳ ማለት እንግዲህ ከጀነት መናፈሻዎች አንዱ ነው። ትርጉሙም መናፈሻ የአትክልት ቦታ ማለት ነው። የረውዳ ዙሪያ ከአይሻ ቤት በስተምስራቅ፣ ከሚንበሩ በስተምዕራብ፣ ከቂብላው በስተደቡብ እንዲሁም ከአይሻ ሰሜናዊ የቤት ጥግ ትይዩ የሆነ ነው። ጠቅላላ ስፋቱ በርዝመት 22 ሜትር በወርድ ደግሞ 15 ሜትር ይሆናል። ረውዳ በነብዩ ሰለላሁ ዐለይሂ ወሰለም መስጂድ ውስጥ የሚገኝ ቦታ ሲሆን በዛች ቦታ ላይ የሚደረግ ሰላት ከሌላ ቦታ ከሚሰገድ ሰላት በ1000 እጥፍ ይበልጣል ይላሉ። እንግዲህ የሀበሻ መሻይኾች በመንዙማቸው እንድንናፍቀው አድርገን በመናባችን የሳሉልን ረውዳ እንዲህ በሐዲስ የተጠቀሰ የምድራችን ምርጡ ቦታ ነው። በጣም የሚገርመው ቀደምት መሻይኾች የመንዙማ ግጥሞቻቸውን የሚጽፉት መዲና ሳይሄዱ በፊት ነበር። ምናልባት በህልማቸው አይተው ሊሆንም ይችላል። ወላሂ አለም። እንደኔ መዲናን ለመዘየር ያልቻላችሁ ሰዎች ደግሞ አላህ እንዲያሳየን ሞታችንንም በዛው እንዲያደርግልን አላህን እለምነዋለሁ። ያ ረሱላላህ አቦኛንም ጥሩ ነው ወላሂ። አላሁመ ሰሊ ወሰሊም ወባሪክ ዐላ ሰይዲና ቁዱቲና ወሸፊዒና የውመል ሒሳብ። ያ አዩሃል በድሩ የተቀመጥኩበት ከተማው ማማሩ ናፋቂው ተጎዳ ርቆት አገሩ ያ የሚያምረው ቀየ ረውዳው ሰፈሩ ሚንበሩ ሚሕራቡ የብረት አጥሩ የለምለሙ ጨፌ ምስክና ዐንበሩ ንጉሱ ያሉበት